ሰላም እንዴት ናችሁ? በፓይተን ፋንዳሜንታልስ ኮርስ 13 ሞጁሎች አሉ። 13 ሞጁሎች የመጀመሪያው ኢንትሮዳክሽን ቱ ፓይተን ይሆናል። በዚህ ኢንትሮዳክሽን ቱ ፓይተን በሚለው ሞጁል ውስጥ የምናያቸው አንደኛ ፓይተን ኦቨርቪው እናያለን እና የእሱንም ኢትስ አፕሊኬሽንስ እናያለን ማለት ነው። ከዚህ በተጨማሪ ዊል ሲ ሃው ዊ ካን ኢንስቶል ፓይተን፣ እንዴት ፓይተንን ኢንስቶል ማድረግ እንችላለን። ፓይተንን ኢንስቶል ካደረግን በኋላ ደግሞ ፓይተንን የምንጽፍበትን ዴቨሎፕመንት ኢንቫይሮንመንት እንዴት ሴታፕ እናደርጋለን የሚለውን እናያለን። የተለያዩ አይነት ዴቨሎፕመንት ኢንቫይሮንመንት ልንጠቀም እንችላለን። በእኛ ኬዝ ግን የምንጠቀመው የዴቨሎፕመንት ኢንቫይሮንመንት ስቱዲዮ ኮድ ነው። ቪዥዋል ስቱዲዮ ኮድ እንጠቀማለን። ሌላው በዚህ ኢንትሮዳክሽን ኦፍ ፓይተን የተጠቃለለው ሌላው ፓርት ምንድን ነው? ፓይተን ስክሪፕቶችን እንዴት ራን እናደርጋለን፣ እንዲሁም ኢንተራክቲቭ ሼልን በመጠቀም እንዴት ፓይተን ኮድን መጻፍ እንችላለን የሚሉትን በኢንትሮዳክሽን ቱ ፓይተን ሞጁላችን የሚጠቃለል ይሆናል ማለት ነው። ሶ ሌትስ ስታርት ፍሮም ኦቨርቪው ኦፍ ፓይተን ኤንድ ኢትስ አፕሊኬሽን። ሶ ፓይተን በራሱ ምን አይነት የፕሮግራሚንግ ላንጉጅ ነው የሚለውን ነገር ስናይ ፓይተን በጣም በሲምፕሊሲቲው እና በሪደብሊቲው ይታወቃል። በዚህ ምክንያት አሁን በዓለማችን በጣም ብዙ ሰው የሚጠቀምበት እና እየተማሩ ያለው የፕሮግራሚንግ ላንጉጅ ነው። ፓይተን በዋናነት ሪደብል ሲንታክስ መኖሩ እንዲሁም ለተለያዩ ኦፕሬቲንግ ሲስተሞቹ አፕላይ ማድረግ የምንችለው በመሆኑ እና በዚሁ ዙሪያ ደግሞ ኤክስቴንሲቭ ላይብረሪስ አሉ ማለት ልንጠቀምባቸው የምንችላቸው ኤክስቴንሲቭ ላይብረሪስ በመኖራቸው እንዲሁም ጀማሪዎች በቀላሉ ይሄንን የፕሮግራሚንግ ላንጉጅ መማር የሚችሉት የፕሮግራሚንግ ላንጉጅ በመሆኑ ምክንያት ተመራጭ ያደርገዋል። ከዚህም በተጨማሪ የተለያዩ አይነት ዲፍረንት ኢንዱስትሪስ የተለያዩ አገልግሎቶችን ሲስተሞችን ዴቨሎፕ ለማድረግ ቨርሳታይል መሆኑን ፓይተን ተመራጭ ያደርገዋል። አፕሊኬሽንስ ኦፍ ፓይተን ስናይ ፓይተን ለተለያዩ አይነት አገልግሎቶች ይውላል። ለዌብ ዴቨሎፕመንት፣ ለዳታ ሳይንስ ኤንድ ማሽን ለርኒንግ፣ ለአውቶሜሽን፣ ጌም ዴቨሎፕመንት እንዲሁም ሳይንቲፊክ ኮምፒውቲንግ ላይ ልንጠቀምበት እንችላለን።